እኔና ያንን በሽተኛ የበረሃን ቁስለኛ ሳምራዊ የደረሰለትን በቁስሉ ላይ ዘይት ያፈሰሰለት እርሱ አዎ እኔና እርሱን የሚለይ እኔ መጣደፌ ደግሞ መለፍለፌ አድኑኝ ማለቴ ራሴን ያለ መሳቴ ሌላ ግን እርሱም ወንበዴዎች ያቆሰሉ ቁስለኛ እኔም ዓለም የደበደበችን በሽተኛ ያው ምስረኛ ሰው መጣ እንዴ አባ ናቸው አባ ይፍቱኝ አባቴ አንድ አይደለ ሁለቴ አንደኛው ኃጢያቴ አንዱ ሰንሰለቴ ይፍቱኝ አባ ምን አመጣህ እዚህ አሳስሮ እንደዚህ እዚህ ምድረ በዳ ደግሞስ በምንዳ ያላዩ አባቴ ትላንት የዘገዩ መዳኔን ያላዩ ባህሩ ዳር ያልወጡ ገርጌሴኖን ያልመጡ ታንኳይቱ ውስጥ ያልነበሩ ከንጉሱ ጋር ያልከበሩ አንተን እያነሱ እብድነቴን እያወሱ ድንጋይ ይዘው አባረሩ ደግሞ አሳሰሩ ከከተማ ውስጥ አውጥቶ በዚህ ምድረ በዳ ያለ ወገን ተጣልኩ እንደባዳ ተነስ ልጄ ባለ እግዚአብሔር ፍታ ማንንም አይከስም አንድ ያለ ነው ጌታ እኔስ ተፈታ ስራቴ እርሶ ወዴት ነው አባቴ እኔማ እስረኛ ልጠይቅ ባገልግል ይስቅ መስቀሉን አንግቤ ጉዞ ይዘዋል እግሬና ልቤ ወህኒ ቤት ሊሄዱ አባ እግሮት እስረኞች ጋር ሊገባ አይ ልጄ ዓለም ያሰረቻቸው ብዙ ነው ቁጥራቸው በማይታይ ሰንሰለት የታሰረ ልቦ በኃጢአት የወፈረ ስንት አለ ልጅ ይፍቱኝ አባቴ ከሰራሁት ከኃጢአቴ ነይ ልጄ ተፈቺ ውበትሽን እንቺ ግርማሽን ልበሺ ከሰው ወግ ልማድ ተነሺ ዴት ክብርሽን በነውርሽ የታለ ቀድሞ ፍቅርሽ ዴትስ እንቁሽን ለሪያ ወደ ቤትሽ ነያ ይፍቱኝ አባ ዛሬርማ ደጉ ይፈታል በዚህ ስልጣኔ ባልከው ባለስልጣኑ ዘነጋኸው አንተ ሰው አሁን አንተን ነጠላ ማን ይልበሰው የቤትህን ክብር ንቀህ የአሕዛብን ባህል ናፍቀህ ተዋህዶን ትተህ ሞዓብ ሸተህ እስከ መቼ ልጅ ይፍቱኝ አባ የያዝከው ዙርባ ቶ ይምጣ ና ልጄ እስኪ ይህችን አውጣት የአፍህን ላይ ጣላት ፍየሏስ ማን አላት ምን ሆኗል አባ የሚያክል ዙርባ ዋጋ ኮቶበታል ጫዙን አይተውታል ይልቅ አንተ ህይወት ያገኘህበትን ጌታ በፍቅር የሞተበትን ቀራንዮውን ሳትረሳ መስቀሉን ይዘህ ተነሳ አባ አጥፍቻለሁ ይፍቱኝ አባ ወዳጄማ ደጉ ፍታኛለውን እየፈታ ጉልበተኛውን እየረታ እብድብዱን እየፈወሰ ለምጻሙን በሳት ጉጠት እየዳሰሰ ዓለምን አሸንክታብ እያስጣለ ስንቱን ወደ ቤቱ አስኮበለለ ስንቱንስ ማረከ የኔ ጌታ እኔንም እናንተንም እግዚአብሔር ይፍታ